ፀጉራችሁ እንዲረዝም ትፈልጋላችሁ፣ ግን ደግሞ እድገቱ የቆመ ይመስላችኋል? ወይስ ደግሞ እየሳሳባችሁ ተቸግራችኋል? ብዙዎቻችን ውድ የሆኑ ቅባቶችን ሞክረን ግን ለውጥ አላየንም። ዛሬ ግን በሳይንስ የተረጋገጡና እኔ ሞክሬያቸው የሰሩልኝን የቤት ውስጥ በቀላሉ በምናገኛቸው ነገሮች ተጠቅመን እንዴት የፀጉራችን እድገት ማፋጠን እንደምንችል ላሳያችሁ እስቲ። ቀጥታ ወደ ቪዲዮ። ግን ከዛ በፊት ወደ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ግዴላችሁም ትጠቀሙበታላችሁ ሰብስክራይብ እያደረጋችሁ። ያላችሁ ምርጫ ሁለት ነው። ወይ ይህን ቪዲዮ እስከ መጨረሻው ማየት ወይ ደግሞ በፀጉራችሁ ፈንታ ባርኔጣ መጠቀም። የቱ ይሻላችኋል? እንግዲህ ጠቅመናል እንስማው ካላችሁ ቀጥታ ወደዚህ ቪዲዮ እንሂድ። በመጀመሪያ ፀጉር ለምንድን ነው የሚረግፈው? ለምን ይመስላችኋል? በጭንቀት? አዎ፣ ስለ ፀጉር መርገፍ መጨነቅ ራሱ ፀጉርን እንደሚያረግፍ ያውቃሉ? መጨነቅና በቂ እንቅልፍ አለመተኛት ለፀጉር መሳሳትና ለፀጉር መርገፍ ዋናው ነገር ነው። ሌላው ምግብ ነው። ሆድህ የፈለገውን ካላገኘ ፀጉር ተቀይሜሃለሁ ብሎ ይረግፋል። ስለዚህ ፕሮቲን ያላቸው ምግቦችን መመገብ አለባችሁ። ሌላው ኬሚካል ነው። በየቀኑ የምትቀባው ታምረኛ ነው ያልከው ቅባት ተስማሚ ላይሆንለት ይችላል። ታዲያ ትልቁ ሚስጥር ግን ውስጣዊ ጥገና ነው። ፀጉር ከውጭ ሳይሆን በውስጥ በኩል ነው የሚበቅለው። ስለዚህ ፕሮቲን ብሉ። ፀጉር ራሱ ፕሮቲን ወይም ኬራቲን ነው። ስለዚህ እንቁላል እና ጥራጥሬ በጣም ወሳኝ ነገር ናቸው ለፀጉር እድገት። ውሃ ደግሞ ጠጡ። የደረቀ መሬት ሳር እንደማያበቅለው ሁሉ የደረቀ ጭንቅላት ላይም ፀጉር አይበቅልም። ስለዚህ ሁሌ ውሃ መጠጣት ቆዳችሁ ደረቅ እንዳይሆን ማድረግ አለባችሁ። ሌላው ቫይታሚን ነው። ባዮቲን ወይም ዚንክ የያዙ እነዚህን የያዙ ምግቦችን እንደ ለውዝ እና አትክልት አዘውትሩ። ታዲያ በቤታችን ውስጥ ብዛት ያለው ፀጉር እንዲኖር ማድረግ ያለብን ዘዴዎች ምንድን ነው? ወይም ደግሞ ልንቀባቸው የሚገቡ ነገሮች ምንድን ናቸው? አንደኛው ቀይ ሽንኩርት ነው። በነገራችን ላይ 3 ነገሮችን ነው የምነግራችሁ ዛሬ። 3ቱን በጣም እናንተ የተመቻቸው ሞክሩት። ግን እኔ ከ3ቱም ደግሞ እነዚህ የተሻሉ ናቸው፣ ይሄ ለዚህ ይጠቅማል እያልኩ ላብራራላችሁ። አንደኛና የመጀመሪያው የቀይ ሽንኩርት ውሃ ነው። ይሄ አውቃለሁ ጠረኑ ትንሽ ሊረብሻችሁ ይችላል። ግን ደግሞ የቀይ ሽንኩርት ውሃ ሰልፈር ስላለው ፀጉር በፍጥነት እንዲበቅል ያደርገዋል። አጠቃቀሙ ፈጭታችሁ ከፈጫችሁ በኋላ ቀይ ሽንኩርቱን ውሃውን ብቻ ጭንቅላታችሁ ላይ ቀቡት። ከዛ ለ30 ደቂቃ ቆይታችሁ መታጠብ ነው። ጭንቅላት ማሳጅ ይፈልጋል። ይሄ ደግሞ ነፃ ነው። በቀን ለ5 ደቂቃ ጭንቅላታችሁን በጣታችሁ እሹት። የደም ዝውውር ሲጨምር የፀጉር እድገትም ያፋጥናል። ሌላው ሁለተኛው ሮዝመሪ ወይም ደግሞ የጥብስ ቅጠል ነው። ለፀጉር ብዛት ቁጥር 1 እንደሆነ ያውቃሉ። ሳይንሱ እንደሚለው ከሆነ ኬሚካል መድኃኒቶች ከመጠቀም ይሄ እኩል ይሰራል። የሮዝመሪ ውሃ በቃ ለብዛት አንደኛ ነው። አዘገጃጀቱ ሮዝመሪውን በውሃ ውስጥ ማንተክተክ ነው። ከዛ ልክ ውሃው ቀለሙን እንደዚህ እንደቀየረ አውርዳችሁ አቀዝቅዙት። አጠቃቀሙን በየቀኑ ማታ ማታ ቆዳችሁን በዚህ ውሃ እየረጫችሁ ስፕሬ ቦትል አለ አይደል? በሱ አድርጋችሁ ቆዳችሁ ላይ እየረጫችሁ ማሳጅ አድርጉት። መታጠብ አያስፈልገውም። ያው ጠረኑ ደስ ይላል፣ ልክ እንደ ሽንኩርቱ አይደለም። ስለዚህ በማንኛውም ቀን ማድረግ የምትችሉት ነው። ምንም አይነት ሳይድ ኢፌክት የለውም። 3ኛው የሩዝ ውሃ ነው። አይታችኋቸው ከሆነ ቻይናውያን ሴቶች ፀጉራቸው መሬት የሚነካውና የማይበጣጠሰው ለምንድን ነው ካላችሁ ሩዝ ነው የሚጠቀሙት። የሩዝ ውሃ በጣም አስፈላጊ ነገር ነው። አዘገጃጀቱ ሩዝን ዘብዝፋችሁ ለ1 ቀን አሳድሩት። ከዛም አድሮ በበነጋታው ነው ማለት 1 ቀን ካደረ በኋላ ፀጉራችሁን ልትታጠቡ ስትሉ ከታጠባችሁ በኋላ ታጥባችሁ ስታበቁ ንጹህ በሆነ የራስ ቆዳ ላይ በሱ በሩዝ ውሃው መለቃለቅ፣ ልክ እንደ መለቃለቂያ ነው የምናየው። መጨረሻ ላይ ነው እንትን የምንለው። ጥቅሙ ምንድነው? ፀጉር ያጠነክራል።
ሻይን እንዲያደርግ ያደርገዋል። በጣም ሞክሩ። ቻይናውያን ሴቶች የፀጉራቸው እድገትና ያማረ ፀጉር እንዲኖራቸው ምክንያቱ የሩዝ ውሃ ነው። እንግዲህ ቤተሰቦች የፀጉር ብዛት ሚስጥሩ ውድ ቅባቶች ሳይሆን እነዚህን ቀላልና ተፈጥሯዊ ዘዴዎች መሞከር ነው። ተፈጥሯዊ ውህዶች ከተፈጥሯዊ ውህዶች መላመድ አለባችሁ። በቃ ግዴታ ነው። ቀይ ሽንኩርት ለፈጣን እድገት፣ ሮዝመሪ ደግሞ ለብዛትና ጥንካሬ፣ የሩዝ ውሃ ለልስላሴና ለርዝመት ጠቃሚ ናቸው። ሁሉም የየራሳቸው የሆነ ስራ አላቸው ማለት ነው። ስለዚህ ፈጣን የፀጉር እድገት የምትፈልጉ ከሆነ ያለ ምንም መሰላቸት ኮንሲስተንሲ ሊኖራችሁ ይገባል። ቀይ ሽንኩርትን መጠቀም አለባችሁ። የቀይ ሽንኩርት ውሃን እንደገና ብዛት ነው የምፈልገው ፀጉሬ ጥንካሬ የለውም ካላችሁ ሮዝመሪ በጣም አሪፍ ነገር ነው። ለልስላሴና ለርዝመት ከፈለጋችሁት የሩዝ ውሃ አሪፍ ነው። ሌላው መሰረታዊ ነገር እነዚህን ነገሮች እያደረጋችሁ ከሆነ እነዚህን 3 የተፈጥሮ ውህዶች እየተጠቀማችሁ ከሆነ የሌሊት ፀጉር አያያዛችሁ ግዴታ ያማረ መሆን አለበት። ማለት ፀጉር ሌሊት ላይ ፀጉራችሁን እንዴት ነው የምታስይዙት? በጥጥ ትራስ ፋንታ ሳተን ወይም ደግሞ የሐር ጨርቅ መተኛት ይመከራል። ፀጉርህ እንዳይሰባበርና እርጥበቱ እንዳይመጠጥ ያደርገዋል። ስለዚህ ሌሊት የትራስ ጨርቃቸውን ማስተካከል አለባችሁ። በሳተን ጨርቅ ብተኙ ሞር ተመራጭ ነው። ሌላው ላላ ያለ ጉንጉን መሰራት ፀጉራችሁ በጣም አታጥብቁት። ላላ አድርጋችሁ በመጎንጎን ነው መተኛት ያለባችሁ። ይሄ እንዳይንተባተብና እንዳይሰባበር ያደርገዋል። ሌላው ጫፉን መቁረጥ ነው። የተሰነጣጠቀ ፀጉር ጫፍ እድገቱ እንዳይፈጥን ያደርገዋል። ከስር ማለት ጫፉ እንዲሰባበር ስለሚሆን ማለት ነው። ስለዚህ በየ6 ወሩ የፀጉር ጫፍ መቆረጥ ለጤናማ የፀጉር እድገት ወሳኝ ነገር ነው። ሌላውና ዋነኛው ነገር ትዕግስትና ወጥነት በጣም አስፈላጊ ነው። ፀጉር በአንድ ጀንበር ጫካ አይሆንም። የመረጥከውን ዘዴ ቢያንስ ለ1 ወር በቋሚነት መተግበር አለባችሁ ለውጡን ለማየት ማለት ነው። እና እነዚህን አደገኛ ስህተቶች እባካችሁ እነዚህን ነገሮች ደግሞ አታድርጉ። በሙቅ ውሃ አትታጠቡ። ፀጉራችን ያቃጥለዋል፣ ይሰበስበዋል እና እንዳያድግ ያደርገዋል። እየሰባበረው ነው የሚሄድ። ሙቅ ውሃ ትጠቀሙ። እርጥብ ፀጉርን አታበጥሩት። በዚህ ሰዓት ፀጉር በጣም ደካማ ስለሆነ በቀላሉ ይበጣጠሳል። በጣም ወጥራችሁም አታስይዙት። ፀጉራችሁ ትንፋሽ ይፈልጋልና አየር ስጡት። ውጥር አታድርጉት ስታስይዙ። በትዕግስትና በወጥነት ዛሬ ጀምሩት። በወሩ ለውጥ ታዩበታላችሁ። የእውነት ነው የምላችሁ፣ ታመሰግኑኛላችሁ። ዛሬ ጀምሩና በትዕግስት በወጥነት ዛሬ አርጌ ነገ ተዋለው የምትሉ ሳይሆን በቃ በሳምንት አንዴ በምትታጠቡበት ጊዜ ይሆነኛል ያላችሁትን ከ3ቱ የነገርኳችሁን ውህዶች ለ1 ወር እንደ ቻሌንጅ ስጡትና 1 ወር ተከታታይ ተጠቀሙት። ለውጥ ይኖረዋል በትክክል። እና የዛሬው ፕሮግራማችን ይህን ይመስል ነበር። ይህ መረጃ ከጠቀማችሁ ሰብስክራይብ እያደረጋችሁ ለጓደኞቻችሁም ሼር እያደረጋችሁ አድርሱልኝ። ለነበረን ቆይታ አመሰግናለሁ።